በጣም በህይወት ዘመናችሁ በጣም እንድትጠነቀቁበት ከምፈልገው መሰረታዊ አንድ ነገር ነው የምነግራችሁ። ይህን ቪዲዮ በእውነት ለምትወዱት ሰው ሼር አድርጉለት፣ በጣም እንዲጠነቀቅ፣ በተለይ ወጣቶች ከሆናችሁ። እሱም አንድ ነገር ነው። እሱም እስከ ዕለተ ሞታችሁ ድረስ እድሜ ልካችሁን ህይወታችሁን የሚያበላሽና በጣም አደገኛ ሰው ዛሬ ላይ በ60 ዓመቷ በ70 ዓመቷ ዛሬ ላይ በ60 ዓመቱ በ70 ዓመቱ በ80 ዓመቱ በጣም የመከራ ትንፋሽ እየተነፈሰ እያለቀሰ ዋጋ እየከፈለ የሚኖር ሰው አለ። በአንድ ምክንያት ሴት ልጅም ሆና በአንድ ምክንያት ህይወቷ እንዳለ መስቀልቀል ሆና ምን አለ ትላንትና ልብ በኖረኝ፣ ምን አለ ትላንትና ይሄን አውቄ ቢኖር፣ የሚመክረኝ ሰው ኖሮ ቢሆን፣ አባቶቼ ልክ ነበሩ፣ እናቶቼ ልክ ነበሩ እያለች እያለቀሰች የምትኖር ሴት አለ። እሱ ምንድነው? በህይወት ዘመናችሁ ላይፋችሁ በጣም የጣፈጠና ጥሩ እንዲሆን የምትፈልጉ ከሆነ አንድ ነገር ተጠንቀቁ። እሱ ምንድነው? ግፍ አይኖርባችሁ። እኔ የእውነቴን ነው የምነግራችሁ። እኔ በዚህ ጉዳይ ላይ ዋጋ ከፍዬ አውቃለሁ። ከዚህ በፊት አውርቻችኋለሁ። እኔ ፈልጌ ሳይሆን ሰውየው ፈልጎ በግድ ወደ እኔ ስለመጣው ራሱ እኔ ዋጋ ከፍዬ አውቃለሁ። እዚህ ምድር ላይ አንድ ህግ አለ። ክፉም ሰራ ያው ደግም ሰራ እንደ አደራ ቁጭ ይላል። የዘራውን ነገር መልሶ ሳያጭድ ራሱን ለማጥፋት ቢሞክር እንኳን በታሪክ ያ ሰው አይሞትም። የሚሞተው መቼ ነው ካላችሁኝ፣ የዘራውን ካጨደ በኋላ። በጣም በሚደንቅ ሁኔታ ደግሞ ንስሐ ግቡ፣ ይቅርታ ጠይቁ፣ ለምኑ። በታሪክ የዘራችሁትን ከማጨድ ወደኋላ አይመልሳችሁም። በጣም የሚገርመው ንስሐ የማያስተካክለው ምንም ነገር የለም። ያችን የዘራሃትን ግን ታጭዳለ። ምናልባት መልኳን ምናልባት መቻሏን እግዚአብሔር ይቀይርልህና ያስችልህ ይሆናል እንጂ በህይወት ዘመን የዘራኸውን መልሰህ